ሰላም ፋሚሊ እንዴት ከረማችሁ? ሁሉ ሰላም፣ ሁሉ አማን። ኪንጎ ዩቲዩብ ተመልሷል። ክቻሳ ብለናል። ዩቲዩባችንን ሰብስክራይብ እያደረጋችሁ ቻናላችንን ሰብስክራይብ እያደረጋችሁ የደውል ምልክቷን እየተጫናችሁ ላይክ ኮሜንት እያደረጋችሁ አበረታቱን። ብዙ ነገር እናወራለን። ኪንጎ ፋሚሊ የወጣትነት ህይወትን ምን ይመስላል የሚለውን ነገር እያወራን እንቀጥላለን ማለት ነው። የወጣትነት ላይፍ የወጣትነት ህይወት ላይፍ ናይፍ ሆኗል ወይንስ አሪፍ ላይፍ ሆኗል የሚለውንም እናወራለን ማለት ነው። ቤተሰብ ሁኑ፣ ተቀላቀሉ። የአራዳ ልጆች ብዙ ነገሮችን እናወራለን፣ ብዙ ነገሮችን እንማማራለን። ገባችሁ? ኮሜንት ላይ ጻፉልኝ የሚሰማችሁን። የጻፋችሁትን እያመጣሁ እዚህ ላይ የማወራ ይሆናል ማለት ነው። ምክንያቱም ወጣቱን ሀሳብን ሼር መደራረግ ያለ ነውና ሀሳባችንን ሼር እያደረግን እየተጋራን የሚሆነው ይሆናል እያለን እንቀጥላለን ማለት ነው። የአራዳ ልጆች በጣም ነው የማመሰግናችሁ። 7 ሰብስክራይብ ደርሰናል። እንቀጥላለን ማለት ነው። ከዚህ በላይ ብዙ ፋሚሊ እንዲኖረን የእናንተ ደውል ምልክቷን መጫን፣ ሼር እና ላይክ ኮሜንት መጻፍ ለኔ በጣም ጥቅም አለውና አግዙኝ። ትልቅ ደረጃን መጫን፣ ሼር እና ላይክ ኮሜንት መጻፍ ለኔ በጣም ጥቅም አለውና አግዙኝ። ትልቅ ደረጃ እንድረስ እንተጋገዝ ለማለት ያክል ነው። እና ምን መሰላችሁ ዛሬ የምናወራው ምን መሰላችሁ? አራዳ ልጆች ያው ሁላችንም እንደምናውቀው ይሄን ዩቲዩብ የምትከታተሉ ይሄን ቻናል የምታዩ ሰዎች ወጣትም ሁኑ በእድሜ ገፋ ያላችሁም ሁኑ ልጆችም ሁኑ መልካም ነገሮች የምናወራበት ከሆነ ድረስ መልካም ነገሮችን እንነጋገራለን ማለት ነው። ምርጥያንስ ያው የአራዳ ልጅ ስትሆን የአራዳ ቃላት መናገር ያው የተለመደ ነው። ስለዚህ ፈታ ብለን ነው የምናወራው። ፈታ ብላችሁ ኮሜንቱን ጻፍ አድርጉልኝ ማለት ነው። ያው የወጣትነት ህይወት ባጭሩ ባለፈው አይተናል። የአራዳ ልጆች ናይፍ እንዳይሆንብን መጠንቀቅ ይኖርብናል ማለት ነው። በብዙ አቅጣጫ ማለትም በዚህ ሰዓት እኮ ለወጣት ፈተና ያለው ነገር የለም። ታውቃላችሁ፣ ፈተና በጣም ነው የበዛብን ወጣቶች። ያን ፈተና እንዴት ማለፍ እንዳለብን ሁላችንም መረዳት ይኖርብናል ማለት ነው። ራሳችንን ወደ ተለያዩ መጥፎ ነገሮች አለመክተት ነው በዋነኝነት። ገባ አይደለ? በዙሪያችን ያሉትን ሰዎች መመልከት ይኖርብናል ማለት ነው። ማለትም ለማለት ፈልጌ መሰለሽ አራዳ ልጅ ከጎን ያለ ሰው መልካም ይሁን መጥፎ ይሁን የምታውቀው አንተ ነህ። መለየት ያለብህ አንተ ነህ። ከየትኛው ጋር መቀጠል እንዳለብህ ማወቅ ያለብህ አንተ ነህ። ገባህ? ስለዚህ ምን ለማለት ፈልጌ መሰለሽ አራዳ ልጅ ለመለወጥ ለማድረግ በስተመጀመሪያ ከጎን ያሉትን ሰዎች መለየት አለብህ ማለት ነው። ማወቅ አለብህ። አራዳ ልጅ ምን ለማለት ፈልጌ ነው? ከጎን ያለ ሰው መልካም ከሆነ በእርግጠኝነት ነው የምልህ ለአንተ መልካም ነገር የሚያስብ ከሆነ የማደግ ቻንስ የመለወጥ ቻንስ በጣም ከፍ ያለ ይሆናል ማለት ነው። ምክንያቱም ያንተ ችግር የሚነግርህ ያንተ መልካምነት የሚነግርህ መልካም ሰው ማግኘት በዚህ ሰዓት ላይ በጣም አስቸጋሪ ነው እንደምናውቀው። ስለዚህ ምን ለማለት ፈልጌ ነው ምርጥያስ ከጎናችን ያሉትን ሰዎች እንለይ ለማለት ነው። ያው መለየቱ ለኛ ነው አይገፋም። ጉዟችን መልካም እንዲሆን የተቃና እንዲሆን ነገሮችን ማየትና መመልከት ይኖርብናል። አንድ ሁለት ብለህ የጀመርካት ነገር ወደፊት ላይ በተለይ ምን አይነት ነገር ይዛ እንደምትመጣ አታውቅም። መጀመሪያ ግን ራስህን ማወቅ አለብህ። ራስህን ካወቅ ምንም ነገሮች አንተን ሊያሸንፉ አይችሉም። ስለዚህ መጠጣት፣ ማጨስ፣ መቃም ቢበራብን መልካም ነው። ወጣቶች ስንሆን እነዚህ ችግሮች እኛ ላይ በስፋት የምንመለከታቸው ነገሮች ስለሆኑ ማለት ነው። ስለዚህ መጠጣቱ ኖርማል ነው ብለህ የምታስብ ከሆነ ራስህን አውቀህ መጠጣት። ሲጋራና ጫት ግን ቢቀሩብን መልካም ነው አራዳ ልጅ። ምክንያቱም ምንም ሊመጣ አይችልም። በቃ ሲጋራ ሱሰኛ ከሆንክ የመጨረሻ ከባድ ነው። ጫትም እንደዛው። ገባሽ ያራዳ ልጅ? ጫትና ሲጋራ ህይወታችን ውስጥ በጣም ሊያስተጓጉሉ የሚችሉ ነገሮች ናቸው። ስለዚህ አንደኛ ጤናችንን ይጎዱናል።
ምንም አንድ ሁለት የሚባል ነገር የለውም። ያራዳ ልጅ ሱሱን ከህይወታችን ማስወጣት ያለብን። ሱስ ጭራሽ ለእኛ የወጣትነት ህይወታችን ላይ ከሚያመጣው መጥፎ ተጽዕኖ መካከል አንደኛው ሱስ ነው። ምንም ጥያቄ የለውም። ስለዚህ መጠጣት፣ ማጨስና መቃም ቢበራብን ይሻላል። ያራዳ ልጅ ወጣት እስከሆንክ ድረስ የአራዳ ልጅ ሙድ ማራመድ ይኖርባል ማለት ነው። አራዳ ምንድን ነው ካልከኝ እኔ የምረዳው አራዳ ማለት አባቢ ራሱን ለውጦ በዙሪያው ላሉ የሚተርፍ ገባህ? ምርጫንስ አራዳ ማለት ከሱስ የጸዳ ነው። አራዳ ማለት ፎከስ የሚያደርገው ስራው ላይ ነው። አራዳ ማለት ራሱ ላይ የሚሰራ ጀግና ማለት ነው። አራዳ ማለት በዙሪያው ላሉት የሚደርስ ለቤተሰቡ ሆነ በዙሪያው ላሉት ጓደኞቹ በዙሪያው ላሉት የእሱን ድጋፍ ለሚፈልጉ የሚደርስ አራዳ ማለት ነው። ገባህ? ምርጫንስ አራዳ ማለት ሱስ ውስጥ የሌለ አራዳ ማለት ስድብን የማይሳደብ አስጠሊታ ለአፍ የሚቀፍ ስድብን የማይሳደብ አራዳ ማለት ነገሮችን አመዛዝኖ የሚመለከት ብዬ ስለማስብ ለዛ ነው ነገሮችን እኔ ከሱስ አንጻር ምናምን ስታየው ለወጣቶች አይሆንም ብዬ የምናገረው ማለት ነው። ስለዚህ ምርጫን ሱስ የወጣትነት ላይፋችን መልካም እንዲሆንልን ከእንደዚህ አይነት ነገሮች መጽዳት ይኖርብናል ማለት ነው። ሌላኛው ምን መሰላችሁ? የአራዳ ልጅ እኔ የሚሰማኝ ነገር ይሄ የወጣትነት ህይወታችን ይጎዳል ብዬ ከማስበው አንደኛው ሌላኛው ምክንያት ደግሞ ምን መሰላችሁ? ምርጫንስ ሴት ማርያምን ሴት ልጅን መከተል አቁም ብራዘር። ሴት ልጆችን አብሮ መንዘላዘል ከሴት ልጅ ጋር የማይሆን ህይወት ውስጥ ለማደግ ከፈለግ ባጭሩ የሚያስቀር ከየትኛውም መጥፎ ነገሮች በላይ የሆነ ይሄ ሴት ልጅ ቀሚስ ወደዚህ ማለት ነው ብራዘር። ገባሽ? አንተ ምን መሰለህ ሴት ልጅ ለላይፍ የምታስባት ከሆነ በእርግጠኝነት ነው የምልህ በጣም ስኬታማ ነው የምትሆነው። ለመንዘላዘል ከሆነ ግን ብራዘር ህይወትህን ባጭሩ የምትቀጨው ሴት ልጅ ልንገርህ። ለህይወት አንድ መልካም ሴት ካገኘ ከእሷ ጋር ህይወትን ለማሸነፍ መቀጠል ነው ያለብህ። ገባ? አብሮ ለማድረግ ማሰብ ነው ያለብህ። ከተለያዩ ሴቶች ጋር መተኛት ምንም እኮ ያደርግልህም ወንድሜ። እግዚአብሔርን ጊዜያዊ ደስታ ብቻ ነው ሊሰጥ የሚችል። ገባ? ጊዜያዊ ደስታ ብቻ። ሌላ ነገር አንተ ላይ የሚፈይደው ሌላ ነገር አንተ ላይ ህይወት ላይ ተጨማሪ ነገር የሚያመጣው ምንም አንዳች ምክንያት የለም ብራዘር። ገባሽ ብራዘር? ስለዚህ እንደ ወጣት አስብ። ወጣት ማለት የወደፊት ህይወቱን የሚያስብ ገባ? በዚህ በወጣትነት እድሜው ካልተጠቀመበት የወደፊት ህይወቱ ምን እንደሚሆን ምንም የታወቀ ነው። ገባ? ስለዚህ ማሰብ ያለብህ ምን መሰለህ? አሁን የምትኖረውን ህይወት ወደፊት ልትኖር የምትችለውን ህይወት ገባ? እነዚህን አመዛዝነህ አስበህ ካልሆነ ብራዘር ነገሮችን እያመዛዘንክ ካላየ ባጭሩ የምትቀረው ለማለት ነው። አራዳ ልጅ እንዳልኩ ነው። አንድ ለህይወት መልካም ሴት ካገኘ በቂ ነው። ከእሷ ጋር ህይወትን ለማሸነፍ አብሮ ለማደግ ልጆችን ለማፍራት ተጋብቶ ለመኖር የምታስብ ከሆነ እኔ የምልህ አንድ ለአንድ ነው። ስለዚህ አንድ መልካም ሴት ካገኘ ከእሷ ጋር መሆኑ ይሻልሃል። ያራዳ ልጅ ማመንዘሩ ይቅረብህ ብራዘሬ። ይሄን ለማለት ነው። ምርጫንስ እንግዲህ እንዳልኳችሁ ዩቲዩብን ሰብስክራይብ አድርጉልኝ፣ አበረታቱኝ። ወንድማችሁ ነኝ።
ትልቅ ደረጃ ድረስ የእናንተ አስተዋጽኦ በጣም የተሻለ ነውና እነዚህ ነገሮች አድርጉልኝ። አራዳ ልጆች በተሻለ ነገሮችን ይዘን እንመጣለን። የተሻሉ ነገሮችን እናወራለን። ምንም ቢሆን ለላይፋችን መጣር ያለብን ራሳችን እኛውንን ማንም የለንም። ስለዚህ ተፍ እንበል። ባለንበት በተሰማራንበት ነገሮች ሁሉ እንድናሸንፍ ፈጣሪ ይርዳን። ወጣቶች ነን። ወጣት ስትሆን መልካም ነገሮችን ብቻ በመስራት በማሰብ እናሳልፍ። የአራዳ ልጅ ህይወታችንን እናሸንፋለን። እንተጋገዝ። እንዳልኳችሁ ሼር፣ ኮሜንት፣ ላይክ፣ ሰብስክራይብ የደወል ምልክቷን በመጫን አበረታቱን። ህይወት ይቀጥላል። የአራዳ ልጆች ተስፋ መቁረጥ የሚባል ነገር አይኖርም። ራስን ማጥፋት በዚህ ሰዓት በጣም የበዛ ነገር ቢሆንም እነዚህን ነገሮች ለማስተካከል ለመተው ራሳችን ላይ መስራት ይኖርብናል። በየሃይማኖታችሁ መጸለይ ይኖርብናል። እንደዚህ ካደረግን ህይወት ምንም ለኛ ለወጣቶች ፈተና ቢሆንም በዚህ ሰዓት የምናሸንፈው ነገር ነው። ችግሮቻችንን ለመፍታት መመካከር ይኖርብናል። እንደ አራዳ ልጅ ጓደኞቻችንን እንምረጥ። መልካም ጓደኞችን እናፍራ። የአራዳ ልጆች ህይወታችን የተሻለ ይሆናል። ምንም የሚያሳስብ ነገር አይኖረውም። የወጣትነት ህይወት ከዚህ በኋላ ብዙ ነገሮችን እናወራለን ማለት ነው። እናንተ በዚህ ጉዳይ እናወራ ብላችሁ ከስር ጻፉልኝ፣ እናወራለን። የአራዳ ልጆች ይሜ ብያለሁ። ሁላችሁንም መልካም የስራ ጊዜ። በሌላ ቪዲዮ እስክንገናኝ ቴንኪው፣ በጣም አመሰግናለሁ። ምርጥ ያንስ ይሜ ብያለሁ። የአራዳ ልጆች